ከሰሞኑን ማራኪ ወግ ላይ የቀረቡት ባልቴት ሳቅ የናፈቀውን ህዝብ ለጊዜውም ቢሆን ሳቅ በሳቅ አድርገው ትለዋል። በሳቸው ቀልድ ያሳኩት እኔ ብቻ መሆኔን በአዝኔታ እየገለጽኩ ወደ ዝርዝር መረጃው ከመግባቴ በፊት የእናንተን የተለመደውን እርዳታ ጠይቃለሁ። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጉ እያልኩ የምለምናችሁ እኔ ወሬው አማረ ነኝ። ይህ በኢትዮፌም የተዘጋጀ የሚቀርብላችሁ አምቶ አደር የተሰኘው ፕሮግራማችን ነው። ከዜናዎቹ ጋር ወሬው አማረ ነኝ። ሐሜት ለሚወደው ህዝባችን ደረጃ 1 ታጥቦ የተቀሸረ ሐሜትን በጥራትና በቅልጥፍና ይዘን እንቀርባለን። ወደ ፕሮግራሙ። ወገን እነዚህ ልጆች እኮ አይፈረድባቸውም። ከእናቶቻችን ሲወርድ ሲዋረድ የመጣ የገንዘብ መንፈስ ነው እዚህ ያደረሰን። ማራኪ ወግ ላይ መስከረም ከበደ የተባለች ማን ነው የተባሉ ትልቅዬ ጎረምሳው ማን ነው ትልቅዬ ሴትዮ ትልቅዬ ሴትዮ ከሰሞኑን ቀርበው ህዝቡን በሳቅ ሲያስለቅሱት ነበር። የኑሮ ውድነት ቀልቡን የሰረቀው የሀገሬ ሰው ላለፉት ቀናት በዚህ ሴትዮ ቀልድ ሲስቅ መሰንበቱን ደርሰንበታል። ነገር ግን ከሊ የ80ዎቹ ወርቅ ቆፋሪ ወይም ደግሞ ጎልድ ዲገር ሴትዮ ቀልድ ያልሳኩት እኔ ብቻ ነኝ። ለምን ጎልድ ዲገር እንዳልኩኝ ነግራችኋለሁ፣ አትጩሁ። እትዬ መስኪ በዚህ ሰውዬ ፍቅር ገና እንዳየችው ነበር የወደቀችው። ልቤ እግሬ ውስጥ ነው የገባው፣ ራጣቴ ውስጥ እንዴት ሳየው ደንግጬ ወደ በቃ ይሄንን ነው ማገባው ነው ያልኩት። መልካም ነው። ፍቅር ለሰው ልጅ የተሰጠ ጸጋ ነው እናውቃለን። ነገር ግን እሷ በስንት ዓመቷ እሳቸው በስንት ዓመታቸው የሚለውን ሰማችሁ እንጂ ያስተዋላችሁ አይመስለኝም። ጎልድ ዲገር ያልኩበትም የመጀመሪያው ምክንያት እህታችን ማን ነው እናታችን መስኪ ጣሊያናዊ ነበር ማግባት የምትፈልገው። ምን እንዳልኩ ልንገር፣ እንዳየሁት እኔ ጣሊያን ነበር የምፈልገው። ጣሊያናዊ ማግባት? በቃ ለምን ካላችሁ በቃ አንድ ላውንደሪ የሚከፍትልኝ ለቤተሰቦቼን የሚደግፍ በራሳቸው ሰርተው ከመግፈት ይልቅ ፋሺስት ጠብሰው ህይወታቸውን ሊቀይሩ ነበር እቅዳቸው። ተስፍሽን ግን ወገቡ ምንም ጣሊያን ነው የሚመስለው። በኋላ የአበሻ ወገብ የጣሊያናዊን ሲመስል ይታያችሁ እስኪ። በሀገራችን ኢትዮጵያ ለመጀመሪያ ጊዜ ሴት ባልን አግባኝ ስትል የታየ ብትሉኝ አይኔን ሳላሽ እነ መስኪ ቤት እላችኋለሁ። ኖርማሊ እንደሚደረገው ለምን አንጋባም አልኩት። ለምንድን ነው የምትሸሽገው? ሲጀመር የዘመኑ ወጣት ምን ይፈጥናል! አቤት ፍጥነት፣ አቤት ፍጥነት! ከምንም በላይ ግን ምን ገረመኝ፣ እናታችን ትላልቅ ሸምገልገል ያሉና ሀብታም ሰዎችን ማጥመድ ላይ ተከነውበታል። እንደሱ ያለ ሰው ነው። የመጀመሪያ ባሌም ትልቅ ሰው ነው፣ ኮሎኔል ነበርና ወጣት ከና አይመቻቸውም ነበር። ይህ ደግሞ ወርቅ ቆፋሪ ናቸው ለማለት ሁለተኛ ምክንያቴ ነው። ምክንያቱም በሰዓቱ ወጣት ሀብታም አልነበረም፣ የነበሩት ትላልቅ ሰዎች ናቸው። ለምን እንዲያልክ ብትሉኝ ወጣቶቹ ጸጉራቸውን አፍሮ አድርገው በጠር እያረጉ በጊዜው አጠራር መሸታ ቤት ለመሸታ ቤት ሲሽከረከሩ ነበር። በጊዜው አልነበርክም እንዴት አወቅ እንዳትሉኝ ማወቅ አይከብድም። ይባስ ብሎ የ80ዎቹ ጎልድ ዲገሯ እናታችን ምን ይላሉ? ትልቅ ገንዘብ ኖሯቸው መኪናቸው ያማረ ቤቱ ስገባ በቃ የሚያምር ማይነኩኝ እንደው ብዙ ይህንን ኤፒሶድ ሳይ በጣም ምን እንዳሳቀኝ እዚህ ጋር ተመልከቱልኝማ። በስህተት ከባላቸው ጋር ሲታሉ የመታረቂያ መንገዳቸው ምን ቢሆን ጥሩ ነው? ተስፍዬ እንደው እንዲቀናኝ ማረኝ። እንደው አሁን እንደ አንዱ ጨበር አድርጋ እኮ ነው የሚጠለኝ። አንተ ብትረግመኝ ባዝሊን እዚህ ላይ ለቅልቆ ጭንቅሌው መዝግብ ወገን። ለትዳር 1 ሳምንት በቂ ነው የሚሉት እናታችን ጋሽ ተስፍዬን ሲያገቡ ትንፋሽ እንዳልሰጧቸው በገዛ አንደበታቸው ተናግረዋል። እንዳልኩ እኔ ነኝ ያገባሁት። እሱ እንደ ዳይኖሰር ትጠና አይነት ነገር ፈልጓል። ኤቢ ማርሻል ምን ይስቃል? ለማንኛውም እንመለስ። ውድ ተመልካቾቻችን ልብ በሉልኝ። ማን ልበል ሲለኝ መስከረም አልኩ በስነ ስርዓት። እኔ ከመኪና ሲወርድ ነው የወደድኩት። አሁን ጋሺ ያለ መኪና መጥተው ቢሆንስ ኖሮ መስኪ ራሷ እኮ ትናገራለች። ለምን ሼባውን እየመረጠች እንደምታገባ እኮ ማመን አትፈልግም እንጂ ግን ውስጧ ያውቀዋል። ትልቅ ሰው የምታገባው ለፍራንክ ነው። ያም የመጀመሪያውም ትልቅ ነው። ሲሞት ነው እድሜውን የሰማሁት። ሀብታም ነው። ዘራችሁ ያምራል፣ ዘራችሁን ያብዛውላል። የወንድሞቹን ልጆች ሁሉ ሽንታችሁ አይደፋ ብዬ ነው የምመርቀው ሲጋበዝ። አወይ ምርቃት ለእሳቸው እንደደረሰ ለእኛም ይድረሰን። መስኪ እሳት የላሰች ሴትዮ ነበረች ስላችሁ በምክንያት ነው። ገና ቦታ ድርሳ ሞተችብኝ። እኔ ነበርኩ መሞት የሚገባኝ ሲል ያችን ሰምቻለሁ። ከዛ በኋላ ግን ያለውን አልሰማሁም። እንዴት እንደምገባ እያስተካከልኩ በቃ አይጠቅመኝም። ያው ገብቼ ባረጋጋው ይሻላል። በጣም የገረመኝና የእናታችንን ፈጣጣነት ያየውበት ደግሞ የገዛ ባለቤታቸውን እንዲህ ባለ መልኩ ማስጠቆራቸው ነው። አንድ የአክሱም ወርቅ አለ፣ እሱን ገዛልኝና በይ እንግዲህ ስንመለስ አብረን ነው የምናድረው አለኝ። አሁንም አልደብቅም፣ እንዲህ አብረን አናድርም። ሳክስ ግን እማማ መስኪ ጋ ነው የሌለ የምታምረው። እንደ ቢዮንሴ ትፈርሙልኛል። እኔ ኧረ ተይ። ቢዮንሴ አሁን ነው መጣ እዚህ ሀገር አይደለ ፈርሙ የሚባል
እሺ በቃ እኔ ተማሪ የምንዋደድ ቆሞ ሰልፍ ላይ የምታይ ሰንደቅ ዓላማ እንኳን ሲሰቀል እኔ ነበር ከኋላ የምታየው። በዛ ላይ የሆሊውዷ አንጀሊና ጆሊ ምን ትተውናለች? እማማ መስኪኮ በገሃዱ ዓለም ያሉት እውነተኛ አክትረስ ነበሩ በሰዓቱ። ቆንጨራ ይዞ እሱን ሊገል እናቴን ቤተሰቡ ጠቅላላ ለሱ ሲደረብልህ ወጣሁና ክብሪት አግኝቼ ጎጆ ውስጥ ቁጭ ብለው ስለኔ ሲያወሩ አድርጌ ክብሪቴ እነዚህ ቢያልቁ ነው የሚጠቅሙት። የድሮ ሰው እኮ የሌለ ያስቀኛል የምር። አሁን እንዴት ነው እሺ ሙቀጫ ላይ ቁጭ አድርገው ቪካርድ ቼክ የሚያደርጉት? ሙቀጫ ላይም አስመርምረውኛል በሰራተኛ ማለት ልጃገረድ መሆን በሙቀጫ ይታወቃል ተብሎ። እንዴት ሙቀጫ አልገባኝ እንዳንተ ሆኔም አልገባኝም። ቪካርድ ለማታውቁ ሰዎች አውሳቸው ልጃገረድ ያሉት እኔ ስሙን መጥራት አልፈልግም። ያው ቪካርድ እንበለው በዘመኑ አጠራር። እንዴ ከበደ እንግዲህ በ13 ዓመቴ ነው እንዴ በ13 ዓመት ነው የሚያመላልሰኝ። አዎ በጣም አክቲቭ ነኛ። ሉክ ጋይስ እዚህ ጋር ይህ ሁሉ ጉድ በ13 ዓመቷ ነው የፈጸመችው እቺ ሴትዮ። እንግዲህ ታያችሁ እኛ በ13 ዓመታችን የተነበረን ኤምቢሲ ሲሪስ እናይ ነበር። በዘመኑ ቲቪ አልነበረም። እቺ ሴትዮ በ13 ዓመቷ ወጣ በሸነና ስትል ነበር። ወይ ጉድ! እድሜ ለሁለተኛ ባላቸው እቴቴ መስኪ የቀድሞ ባላቸውን ድርጅት ገዝተው ወደ ሀብት ማማ እንደ ሮኬት ተተኮሱ። ምናልባት በግምት እድሜያቸው 30ዎች ውስጥ ቢሆን ነበር። በነገራችን ላይ ከኚኛው ሰውዬ ጋር በትዳር 22 ዓመት ሆናቸዋል። ልብ በሉልኝ ማትስ ላይ ብዙም አይደለውም፣ ግን ደግሞ ጋሽ ተስፍሽ አሁን ላይ 84 ዓመታቸው ነው። ከ84 ላይ 22 ስትቀንሱ 62 ይመጣል። እንገምትና እቴቴ መስኪ ከራሳቸው አንደበት እንደተናገሩት በሰዓቱ ወጣት ነበሩ ማለት በግምት 30 ዓመት ናቸው ብንል እንኳን 32 ዓመት ከሚበልጣቸው ሰው ጋር ነው ተጋብተው እየኖሩ የነበረው። እኔ ተስፊሽ ሳገኘው በዳይፐር አይደለም ጎረምሳ ነው። ጂንስ ለብሶ መነጽሩን አድርጎ ዘንጦ ኢንጂነር ሆኖ መንገድ እያስለካ ነው። እና እዚህ ሀሳባቸው ጋር ክላሽ አላረገም። አባባ ተስፋ የሚመቻቸው አንዳንድ ሰው እኮ ገና በመጀመሪያው ቻፕተር ነው ህይወቱ የሚያበቃው። እሳቸው ግን ከቀድሞ ሚስታቸው በጣም ነፍ ልጅ ከወለዱ በኋላ እንደገና ከማማ መስኪ ጋር ደግሞ 22 ዓመት ኖረዋል። 2 ቻፕተር ማለት ነው። ለአንዳንድ ሰው እድሜ ሲያድል እንዲህ ነው። 2 ቻፕተር እንድትኖሩ እግዚአብሔር ይፈቅድላችኋል። የእናንተ ስራ መኖር ብቻ ነው። አባባ ተስፋዬም እድሜያቸው ሄዷል። 84 ዓመታቸው ነው። መስኪም አላረፉም። የ62 ዓመቱን አባባ ተስፋዬን ጠብሰው 22 ዓመት ከሳቸው ጋር በትዳር ኖረዋል። ግሩም ነው። ከስንት ትግል በኋላ እማማ መስኪ የልቤን ተናገሩልኝ። ዴራ የሚባል ከተማ ሁሉ ጉልት ነግጃለሁ። ጉልት የምትቀመጣለች ወይ ቻይና ጂንስ ለብሳ። ብቻ በጊዜዋ ከጥይት የፈጠነችው መስኪ ከፓይለት እስከ ኢንጂነር ድረስ ቀይራ አሁን ላለችበት ስኬት ደርሳለች። ውድ የዘመኑ ጎልድ ዲገር ሴቶች ሆይ በ21ኛው ሴንቸሪ የምትኖሩ ሴቶች እባካችሁ ይህንን ስሙኝ። ቢያንስ በባዶ ጭንቅላታችሁ ሚሊዮነር ወይም ደግሞ ቢሊዮነር ነው የማገባው ከምትሉ ጭንቅላታችሁን ተጠቀሙበት። እስቲ ከመስኪ ብዙ ነገር ትማራላችሁ። ይህንን ኤፒሶድ ተመልከቱት። ሚሊዮነር እና ቢሊዮነር ነው የምንጠብሰው ከምትሉ እንደ መስኪ ስማርት ሆናችሁ መጠጋት ይሻላችኋል ብዬ አስባለሁ። ከፕሮግራሙ ጋር ወሬዋ ማለት ነበርኩ። ቻናላችን ስለተመታ ቪዲዮአችንን ላይክ ያድርጉልን። ከቻላችሁ ደግሞ እንዳያመልጣችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ምክንያቱም እንደነዚህ አይነት ፕሮግራሞች ያመልጧችኋል። ሰናይ